ተረኛው ናቸው ሁለት ወገኖች ናቸው ይሄን የሚገፉት ለኦሮሞ ትራጀዲ ነው በአንድ ወገን ከምን ጊዜውም በላይ እንዳሁን ኦሮሞ ተበድሎ ያቀም ዳሽቋል በጦርነት በእስር ቢያንስ 100,000 የፖለቲካ እስረኞች አሉ በማንኛውም ክልል የዚህ ያህል የለም ኦሮሚያው ዛሬ ቢያንስ 100,000 የፖለቲካ እስረኞች አሉ በኦሮሚያ ክልል ብቻ ሸገር በሚባለው አስተዳደር ውስጥ ብቻ ወደ 30 እስር ቤቶች አሉ ቱዴይ ኦኬ በኦሮሚያ ሚኒመም 100,000 ፖለቲካ እስረኛ አለ ኑሮ ያቀም በቀን ዛሬ በመቶዎች ያልቀሉ ገበሬው እንዲህ አይነት ገሃነም አይቶ ያቀም የሸዋሰብ የወለጋ ህዝብ የጉጂ ህዝብ የአርሲ ህዝብ እንዲህ አይነት ገሃነም በህይወቱ አይቶ ያቀም ይታገታል አንዱ በሬውን ይወስድበታል ሲመለስ የቀረውን በሬ ደግሞ መንግስት ይወስድበታል መጫወቻ ሆኗል ህዝቡ አሁን ያለው መከራ አይቶ ታያቅም ባለፈው 5 አመት የሞተው ኦሮሞ ቁጥር ከኃይለ ሥላሴ መንግስቱና መለስን ብትደምር ግማሹ አይሆንም አንዱ ያ ነው ተረኝነት ከተባለ እሱ ነው ተረኝነቱን ሁለት ወገኖች ናቸው ፕሮፓጋንዳውን የሚገፉት አንዱ ቀድሞውንም ኦሮሞን የሚጠሉ የሚቃወሙ ወይ ደግሞ ስርዓቱን ያጥላሉ መስሏቸው ለፕሮፓጋንዳ መጠቀም ይፈልጉ አንዱ ጋር ሁለተኛ ደግሞ ስልጣን ላይ ያሉት ወገኖች ሌብነታቸውን ወንጀላቸውን በደላቸውን በኦሮሞ ስር ተወሽቀው ሂሳብ ማወራረድ ይፈልጋሉ ኦሮሞን እንደ ጋሻ መጠቀም ይፈልጋሉ they want to hide behind ኦሮሞ አንዳንድ ሲምቦሊክ የሆኑ ነገሮችን እያጋነኑ እዚህ ጋር እንትን እያደረጉ ኦሮሞ ተራ አይፈልግም በምን በራሱ ሀገር ላይ ምንድነው ተራ የሚፈልገው ተራ ማለት ምንድነው ታውቃለህ ያልፋል መብታችን ነገ እንዲያልፍ እንፈልጋለን ጥቅማችን ነገ እንዲያልፍ እንፈልጋለን ኖ እኛ ተረኝነት አንፈልግም ተራ አንፈልግም የታገልነው ጭቆናን ነው የታገልነው ብዝበዛን ነው እኛ የምንፈልገው እኩልነትን ፍትህን ከማንም ኢትዮጵያዊ ጋር ከሁሉም ብሔር ብሔረሰቦችና ህዝቦች ጋር ፍትሃዊ የሆነ በነገራችን ላይ አምባገነናዊ ስርዓት እስካለ ድረስ ፍትሃዊ የሆነ ዘለቄታ ያለው ሰላም ማምጣት አይቻልም ስለዚህ የኦሮሞ ህዝብ ተረኛ የሆነ ግለሰብ ቡድን ሊኖር ይችላል ኦሮሞ ግን ዛሬ መከራ ውስጥ ነው ያለው ችግር ውስጥ ነው ያለው ይሄን የሚገፉት ሁለቱ ናቸው ይሄንን ኦሮሞ መታገል አለበት ሌላው ህዝብ መታገል አለበት መዘዙ አደጋለውና እና ይሄንን ማረጋጋት ለህዝባችን የሚጠቅመው we have seen it በቃ አይተነዋል ተራም ከተባለ 5 አመት አየ ነው ምንድነው የተረፈልን በየቀኑ መገደል በሺዎች ማለቅ መታሰር ዝርፊያ ከአንድ ቦታ በነፃነት አለመንቀሳቀስ የት ነው የምትሄደው ሶደሬ መሄድ አትችልም ዛሬ መናን ከፈለክ ገበሬው ከቤቱ ተነስቶ ወለጋ ውስጥ ያለው ወለጋና ምዕራብ ሸዋ ምን ችግር እንዳለ ታውቃለህ እንደምታውቀው የከተማ ሰው ነው ገጠር ብትሆን ታውቀዋለህ እዛ ሰፈር ገበሬው ሁለት አይነት እርሻ አለው የጓሮ እርሻ የሚባል አለ ያንተ ቤት አካባቢ ከዛ ደግሞ ማሳ ደግሞ ትሄዳለህ አይ ይሄንማ ቃለው ዛሬ እኮ ምዕራብ ሸዋ ላይ ሰላሌ ላይ ወለጋ ላይ ጓሮህን ብቻ ነው ታርሰው ማሳ መሄድ አትችልም እርሻ ወደ ማሳ መሄድ አትችልም ምክንያቱም ማሳ ከሄድክ የመንግስት ሰው ምን ልታቀበል ነው ይዘህ ሄድከው ይላል ያኛው ደግሞ ለመንግስት ምን አቀበልክ ይላል በሰላም ማሳ ደርሰህ ተመልሰህ መምጣት ስለማትችል ያለ አማራጭ ምንድነው የጓሮ እርሻህን ብቻ ነው የምታኖረው እንዴ እና ይሄ ገበሬ ተረኛ ነህ ስትለው እንደው ፈጣሪ ምን ይልሃል ይሄን ገበሬ አንተ ተረኛ ብትለው ይሄ ገበሬ እንደው ፌር ነው is it really fair ለምዕራብ ሸዋ ህዝብ ለወለጋ ህዝብ ለጉጂ ህዝብ ለምስራቅ አርሲ ህዝብ ተረኛ ብትለው ድሮኮ ሊጨቆን ይችላል መፍት ላይ ኖሮ ይችላል አርሶ ይገባል በሰላም ሰላም አዎ ዛሬ ግን ከወጣ ታፍኖ በሬን ሽጥ ሲመለስ ይታሰራል
ይህን ሁሉ መከራ ያየን ህዝብ ደግሞ እኮ let's be very fair 5 ዓመት እኮ ነው ይሄ ነገር እየሆነበት ያለው። እንግዲህ ይሄን ጨምሮ ጦርነት፣ የኑሮ ውድነት፣ ረሃብ፣ ምሬትና ብሶት፣ ስቃይ፣ ስደት፣ እንግልት፣ የፍትህ እጦት ይሄ ሁሉ እየተስተዋለ የመንግስት አፎች ደግሞ